ላሂ ወበረካቱ የተከበራችሁ የቻናሌ ውድ ተከታታዮች እንደምን አላችሁ? ዛሬ የሆነ ነገር ላሳያችሁ ተከስቻለሁኝ። ምንድነው? ሳውዲ አረቢያ የምትኖሩ ማለት ነው ፍሬንዲ ወይም ቨርጅን የሚባል ሸሪህ አለ ያላችሁ ሰዎች ታውቁታላችሁ። እሱ ኢንተርኔት እና ሙከለባት ነው ወደ ኢትዮጵያም ያደዋውላል በቀላል ብር ማለት ነው። እና ፍሬንድ ያላችሁ ተከታተሉ እንዳያልፋችሁ ማለት ነው። እንዳያችኋት ፍሬንድ የምትል አፕ ታወርዳላችሁ። ፍሬንድ የምትል አፕ አለች፣ እሷን ታወርዳላችሁ ፕሌይ ስቶሪ ላይ። ከዛ ቀጥታ ከወረዳችሁ በኋላ እሷ ውስጥ ትገባላችሁ። እንደምታዩት እዚህ ጋር ዳታ አለ፣ ኢንተርናሽናል ኮል አለ፣ ሎካል ኮል አለ፣ ሚክስ የሚል አለ። እኔ አሁን ሁሉንም በአንድ ጠቅልሌ ላሳያችሁ ስለምፈልግ ሚክስ የሚለውን ነው የምነካው። እንደዚህ ሚክስ የሚለውን ትነኩታላችሁ። ሚክስ የሚለውን ስትነኩት እዚህ ጋር ተመልከቱ፣ ዳታ አለ፣ ሚኒት አለ። አሁን እዚህ ጋር ዳታ የሚለውን ስታዩት ከ500 ሜጋ ጀምሮ ከ8 ብር ጀምሮ ይሰጣቸዋል። ለአንድ ቀን፣ ለ7 ቀን፣ ለ12 ቀን፣ ለ30 ቀን በተመጣጣኝ ዋጋ ማለት ነው። እዚህ ሚክስ የሚለውን ላሳያችሁ። በተለይ ኢንተርኔት እና ሙከለባት አያይዛችሁ መጠቀም የምትፈልጉ ልጆች ይሄ በጣም አማራጭ አለው። ምክንያቱም እንትኑ ራሱ ሜጋባይቱ አንደኛ ብዙ ነው፣ ሁለተኛ ሶሻል ሚዲያ መፍትሄ አለው። እኔ የተጠቀምኩበት ነው የምነግራችሁ። እዚህ ጋር እንደምታዩት ከ60 ብር ጀምሮ ከ17 ብር ጀምሮ አለው። 17 ብር፣ 13 ብር፣ እዚህ ጋር 55 ብር፣ 60 ብር፣ 70 ብር አለው፣ 75 ብር አለው። እኔ ግን በጣም የተመቸኝ ምን ታውቃለች? 99 ብር አለው። የ99 ብር የ115 ብር ካርድ ትሞላላችሁ። 100 ብር ሳፊ ጀዋላችሁ ላይ ይቀራል። ከዛ በ99 ብር 40 ጂቢ ዳታ 40 ጂቢ ዳታ ኢማጂን ዝም ብላችሁ አስቡት። 40 ጂቢ ዳታ ሶሻል ሚዲያ መፍቱ ነው። ሶሻል ሚዲያ መፍቱ ነው ለ30 ቀን ማለት ነው። ከዛ ምን አለው? ፕላስ 700 ኒውትራል ሚኒት አለው። ማንኛውም ሸሪያ ላይ መደወል ትችላላችሁ። ማንኛውም ሸሪያ ላይ ዘይን በሉት፣ ሞባይል ይበሉት፣ ሊባራ በሉት፣ ሰዋ በሉት፣ ሁሉም ላይ ማለት ነው። የራሱን ቨርጅን ጨምሮ ማለት ነው። ሁሉም ላይ ትደውላላችሁ። በስንት? በ99 ብር ማለት ነው። የሚገርማችሁ ነገር እና ሶሻል ሚዲያ መፍትሄ ነው። 6 አፕሊኬሽኖች ይሰራል። ምን? ዋትሳፕ፣ ፌስቡክ፣ ዩቲዩብ፣ ኢንስታግራም፣ ኤክሰንደር እና ስናፕቻት ይሰራል። እነዚህ አለምንም ማገዣ ይሰራል። 40 ጂቢ ቢያልቅ ራሱ ማለት ነው። 40 ጂቢ ቢያልቅ አለምንም ማገዣ እነዚህን አፖች ይሰራል ማለት ነው። ኢሞና ቲክቶክ ምናምን የምትጠቀሙ ከሆነ ደግሞ በማንኛውም አፕሊኬሽን ማያያዝ ትችላላችሁ። 30 ቀን እስከሚሞላው በማንኛውም አፕሊኬሽን ማያያዝ ትችላላችሁ። በጣም ምርጥ የሆነ ሸሪያ ነው። ካየሁት ሳውዲ አረቢያ ላይ ካየኋቸው ሸሪያዎች ተመጣጣኝ ዋጋ ያለው ኢንተርኔት ለመጠቀም ይሄ ነው። ለምን? መደዋወያ አለው፣ ሙከለባት አለው፣ ዘይን አለ። አሁን በ60 ብር ወይ 25 ምናምን አሉ። ግን ይሄ ሙከለባት አለው፣ ያ ሙከለባት የለውም። የሚገርማችሁ ነገር ማለት ነው። ያው ሰው እንደሚያውቀው ሰው ያውቀዋል። ዘጭ አለው። ከዛ እዚህ ጋር እንደምታዩት ኮምፎርት የሚለውን ስትነኩት ያው ጥያቄያችሁ ተመልሷል ይላል። ያው እኔ ማውረድ ስለማልፈልግ አሁን እዚህ ጋር አልጠቀሙም፣ ባክ ብዬ እመለሳለሁ ማለት ነው። ከዛ ሌላ ምን ላሳያችሁ መሰላችሁ? የኢትዮጵያውን ላሳያችሁ። የኢትዮጵያውን እንዴት አድርጌ ላሳያችሁ? እና እዚህ ጋር ኢንተርናሽናል ኮል የሚለው ላይ ማለት ነው። ኢንተርናሽናል ኮል የሚለው ላይ እዚህ ጋር ሰሌክት ካንትሪ የሚላለ ሰሌክት ካንትሪ የምትለዋን ትነኳታላችሁ። አንዴ ክሊክ ታደርጓታላችሁ። ክሊክ ስታደርጓት እንደዚህ አገሮች ያስመርጧቸዋል። እነዚህ የምታዩዋቸው አገሮች በሙሉ የየትኛው ሀገር ተጠቃሚ ናቸው? የማንን ሀገር ነው ማውረድ የምፈልጉት ያላችሁ? ያው እኛ መቼም አውሮፓና ሌላ ሀገር መደወል እንፈልጋለን። ያው ሀገራችን ኢትዮጵያ ፋሚሊን ለመጠየቅ ነው። ኢትዮጵያ የሚል እንመርጣለን። ወይም እዚህ ሰርች ባሩ ላይ ኢትዮጵያ ብላችሁ መጻፍ ትችላላችሁ፣ ለፍጥነት ማለት ነው። ያው እኔ እንድታወት ብዬ ነው ስክሮል እያደረኩኝ ማሳያችሁ። እዚህ ጋር ኢትዮጵያ የሚል አለ። እሱን አንዴ ክሊክ ሳደርገው ምን ያመጣል? እዚህ ጋር እንደምታዩት ማለት ነው
የኢትዮጵያ 40 ደቂቃ በ17 ብር እሰቡት። 40 ደቂቃ በ17 ብር ለ7 ቀን አለው። 100 ደቂቃ ደግሞ ለ30 ቀን በ43 ብር። 100 ደቂቃ በ43 ብር ለ7 ቀን። አያችሁት? በጣም ምርጥና ወሳኝ የሆነ ነገር ማለት ነው። የ40 ደቂቃውን ከፈለጋችሁ እንዴት ክሊክ ታደርጋላችሁ? እዚህ ጋር እንደዚህ ያመጣል። እንደምታዩት ሳንቲም ካለው ኮንፎርም የሚለውን ስነኩት ይቀበላል ማለት ነው። የመቶውንም ደቂቃ እንደዚሁ ማዘዝ ብቻ ነው የሚጠበቅባቸው እና በጣም የተመቸኝ ሼሪያ ነው። ይህ ሼሪያ ፍሬንድ ይባላል ወይም ቨርጅን ነው። ትክክለኛ ቨርጅን ሞባይል ነው የሚለው እንትኑ እና ይቺ አፕሊኬሽን በጣም ወሳኝ የሆነች አፕሊኬሽን ናት። ይቺ አፕሊኬሽን ማለት ነው ፍሬንድ የምትለው አፕሊኬሽን። ይቺን በማውረድ ፍሬንድ ያላችሁ ልጆች እንደዚህ አማራጭ ስላለው በደንብ ተጠቀሙ ነው የምላችሁ። የተለያዩ እንደዛ አዳዲስ እና እንደዚህ የተለያዩ አዳዲስ መረጃዎችን እና የኢንተርኔት አጠቃቀሞችን መረጃ ስለምሰጣችሁ ቤቱን ሰብስክራይብ፣ ሼር፣ ላይክ በማድረግ ቤተሰብ ይሁኑ። መልካም ቀን።